ዛሬ እንግዲህ በኮምቦልቻ ደብረሲና ቅዱስ ሚካኤል ቤተክርስቲያን ላይ በጣም አሳዛኝ የሆነ ነገር ሰምቻለሁኝ። እስኪ እንግዲህ ችግሩ ምንድነው የተፈጠረው ነገር ምንድነው የሚለው ደግሞ ከደብሩ የስብከተ ወንጌል ክፍል ኃላፊው ከሆኑት ከመምህር ክቡር የምንሰማው ሆናለኝ። ወደ መምህራችን ያለን መርቱን አብራችሁ አዳምጡ። መምህራችን እንዴት ነው? እግዚአብሔር ይመስገን። እንዴት ነው ያቆነየ? እግዚአብሔር ይመስገን። ስለ ቅዱስ ሚካኤል ቤተክርስቲያን ላይ የምሰማው ነገር በጣም አሳዛኝ ነገር ነውና እንደው እርሱ ምንድነው ለተመልካቾቻችን ነው በግልጽ ቢነግሩልኝ። እሺ እግዚአብሔር ይስጥልኝ። ያው እንግዲህ እንዳየኸው እንደሰማኸው ሌሎችም ሰዎች እንዳዩትና እንደሰሙት ነው። ያው በአንድ በኩል ደስ የሚያሳይ ነገር አለው። በኮምቦልቻ ደብረሲና ቅዱስ ሚካኤል ወጣ ያለ ቦታ ነው። ቦታው እንደሚታየው ያው እንኳን ለቀብር የሚሆን ለአምልኮ ቦታ የሚሆን ብዙ የለውም እና በጣም ጠባብ ነው። ቤተክርስቲያኑ ግዙፍ ነው፣ ቦታ የለውም። ይህን ለ10 ዓመት ደብሩ በከተማ አስተዳደሩ በዙሪያው ያለው ቦታ እንዲካለልለት ጥያቄ ሲጠይቅ ኑሯል። እንደ እግዚአብሔር ፈቃድ ሆኖ ነሐሴ 1 ቀን ፍጻሜ አግኝቷል። የ10 ዓመት ጥያቄ ማለት ነው። ስለዚህ 20,000 ካሬ ቦታ በዙሪያው ያሉ ያው ሰዎች አሉና ለነሱ ግምት ተሰጥቷቸው እንዲለቁኛ እንድንረከብ ከተማ አስተዳደሩ ወስኖልና የሚያሳዝነው ነገር ግን አንተ አሳዘኝ ያልከው ይሄ ግምት የመጣብን ከአቅማችን በላይ ነው። 18 ሚሊዮን ነው እንድንከፍል የተደረገው። ይሄውም ደግሞ በአፋጣኝ በ10 ቀን ውስጥ ያ ካልሆነ ግን ቦታውን እንደማናገኝ ተገልጿል። ስለዚህ ያለው ሁኔታ ይሄ ነው። እንግዲህ ተመልካቾቻችን እንደሰማችሁት ነው። ኮምቦልቻ ደብረሲና ቅዱስ ሚካኤል ቤተክርስቲያን ከከተማው ትንሽ ራቅ ያለ ተራራማ ቦታ የሚገኝ ውብ የሆነ ቤተክርስቲያን ቢሆንም ነገር ግን ለአካባቢው በመናን ትንሽ አቀበት ስለሆነ የገቢ ምንጭ እንኳን ምንም የሌለው ለካህናት ደሞዝ ለመክፈል የሚጣጠር ደብር በመሆኑ ሁላችንም ይህንን የቤተክርስቲያን ችግር ቤተክርስቲያን አሃቲ ናት ብለን የምናምን ሁላችንም ተባብረን 50 ሎሚ ለአንድ ሰው ሸክም ነው። 50 ሰው እየጦር እንዱላበው ተባብረን እንድንሰራ ወይም ደግሞ ያለብን ነገር እንዲያናጣ ስልበሉ እግዚአብሔር ስመት ያሳልፋል። ለምን 1 ካሬ ሜትር 1,000 ብር ነው። 2 ካሬ ሜትር 2,000 ብር ነው። 3 ካሬ ሜትር 3,000 ብር ነው። ስለዚህ ሁላችሁም በመችሁት 10 ካሬ ሜትር መግዛት የሚፈልግ ካለ 10,000 ብር ነው ማለት ነው። ስለዚህ በሚያልፍ የማያልፈውን በሚቀር የማይቀረውን ዘላለማዊ መንግስት መግዛት ስለምትችሉ መቀየር ስለምትችሉ እባካችሁ ኦርቶዶክሳን እንደ ቀላል ነገር አትቁጠሩት። እኛ ያለን ቤተክርስቲያን ልታዝና ችግር ውስጥ ትገባ አይገባትም። ቢያንስ እንኳን ስንሞት እንረፍበት እንቀበርበት በነፃነት። ስለዚህ መቃብር ቦታችንን አስመልሱልን፣ ገንዘባችንን እንክፈል የሚል መልእክት ለማሳለፍ ነው። ለምታደርጉት ነገር ሁሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።